ሰላም ጤና ይስጥልኝ ውድ ጓደኞቼ የዓለም ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ጓደኞቼ ዛሬ እንደዚህ የሚያምር መግሉባ ሰርቻለሁ ማለት ነው። እንግዲህ መግሉባ አረብ ሀገር ሆነን አንዳንድ ቤት በጣም ይወዳሉ ማለት ነው ሁልጊዜ። አሁን እንዴት እንደሰራሁት መግሉባውን አሳያችኋለሁ። ላይክ ሰብስክራይብ በማድረግ ጀምሩ። ይሄውላችሁ ይሄው እንግዲህ በኪሎ ይሆናል። እውነት ከግማሽ ኪሎ በላይ ይሆናል እያንዳንዱ ማለት ነው። የቆራረጥኩት ድንች አለ፣ ካሮት አለ፣ ቲማቲም አለ፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቅቤ አለ፣ እነሱ ዝብዴ የምንለው ማለት ነው። እንደገና ደግሞ ፍልፍል ከቢር አለ፣ ይሄ ፍልፍል አኹዳር የሚሉት እሱም አለ። የሚያቃጥል ነገር አልጠቀምም ለልጆቹ ስለሆነ ማለት ነው። ባዲንጋን ኮሳ ምንድነው ኮሳ ነው ያልተጠቀምኩት አለ። ባዲንጋንና ኮሳ ለይቼ አላውቅም ማለት ነው። እንግዲህ አረብ ሀገር ስንት ዓመት ኖሬ። እዚህ ጋር ቅመም አለ እንግዲህ የዶሮ ቅመሞች አሉ እንደምታዩት። ወርቅ አለ፣ ምንድነው ሀል አለ፣ ቀረፋ አለኝ ማለት ነው። እንደምታዩት እንግዲህ አሁን ድንችና ካሮቱን እንደዚህ ትንሽ ቀቀል አደርገዋለሁ ማለት ነው። እኔ በዘይት እንትን አለለም አልጠብስም። ምክንያቱም ሁሉም ነገር ብዙ ዘይት ስለሚበዛበት ለ5 ደቂቃ ገንፈል አድርጌ ኦቭን ውስጥ ነው የሚጨምረው ማለት ነው። አሁን የገበታ ቅቤን ጨምሬ ሽንኩርቴን ጨምሬ ያለሁ ማለት ነው። እንደምታዩት እዚህ ጋር ደግሞ ዶሮውን ይኸውላችሁ በቅመሙ ማለት ነው እንደዚህ እሽት አድርጌ ያለሁኝ። አሁን ይኸውላችሁ እንደዚህ አሁን እጨምራለሁ ማለት ነው። የተጠቅላላ ሽንኩርት ላይ አብሮ ያው መጀመሪያ ስላደረኩት ነው እንጂ አብሮ ጥብስ ስለሚል ብዙም ሽንኩርት እስከሚበስል አልጠብቅም ማለት ነው። እና ጓደኞች እንግዲህ ብዙ አይነት አሰራር አለ። አሁን ነጭ ሽንኩርት ጨምሬያለሁ። ያው ማለት ቪዲዮ እንዳይረዝም ትንሽ ጋብ እያልኩ ነው መልሼ የማሳያችሁ ማለት ነው። በሰል ሲል አሁን ያቁላለሁት ዶሮ ላይ ውሃ ትንሽ ጨምሬያለሁ። ቅመም ደግሜ ጨምሬያለሁ ማለት ነው የተወሰነ። እና ጓደኞቼ እንግዲህ ስደት ስንኖር መቼም ከተፈቀደልን እንደዚህ እየሰራንም አንደኛ ሙያችንን እናዳብራለን። ሀገራችን ስንሄድ ብንሰራበትም ምግብ ቤት ከፍተን ብንሰራ ዩቲዩብ ብንሰራ ሀገራችን ፍሪ ሆነም ማለት ነው ችግር አያመጣብንም ማለት ነው። እዚህ ጋር ሩዜን ቀቅያለሁ። ይኸውላችሁ ኦቨን ውስጥ የጨመርኩት ካሮት፣ ድንች ደግሞ ኮሳ ነው የሚባለው እሱን ጨምሬያለሁ። ቲማቲሙን ከስር አደርጋለሁ ማለት ነው። እንደምታዩት እኔ ቪዲዮ እንዳይረዝም ከጨራረስኩ በኋላ ነው ሁሉንም ቪዲዮ የምሰራው ማለት ነው። ውድ ጓደኞቼ ትወዱታላችሁ ብዬ ተስፋ አደርጋለሁ። ላይክ ሰብስክራይብ ኮሜንት በማድረግ ቤተሰብ የሆኑ የምታበረታቱኝ ጓደኞቼ በጣም ከልብ አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ስም ጠርቼ ባመሰግን ደስ ይለኛል። በረከትዬ ቃል የለኝም የእውነት ስምሽን በረከት ነው። እንግዲህ እንደ በረከትነትሽ በረከት ያለው እንጀራ ከሀገር ስትመለሺ እንግዲህ በደስታ እንደምትኖሩልኝ ሁሌ ምኞቴ ነው። በጣም እኔ እንጃ ይሄ ነው ብዬ ባልገልጽም እሷ ያደረገችልኝን ነገር ግን ያው በዛ አጋጣሚ ላመስግን ብዬ ነው እንደዚህ ጨማምሬ ያለሁ እላችኋለሁ። ውድ ጓደኞቼ እየተጋገዝን እየተረዳዳን ብንሰራ ደስ ይላል። ከስር ያው ሁሉንም ነገር አድርጌ ዶሮውን አድርጌ ከላይ ገንፈላ አድርጌ ያለሁኝ ሩዙን። አንዳንዶቹ ደግሞ ሩዝ አያበስሉም ማለት ነው አጥበው ነው የሚጨምሩት። እኔ ግን እንዳይያያዝብኝ እንደዛ አድርጌ ጨምሬያለሁ። አሁን ውሃውን ከላይ ጨምርና ለ30 ደቂቃ ካበሰልኩት በኋላ ከመጀመሪያው ላይ እንዳያችሁት የሚያምር ሆኖ ወጥቷል ማለት ነው። አሁን እንግዲህ ያው ጨርሻለሁ። ላይክ ሰብስክራይብ ኮሜንት በማድረግ ቤተሰቤ ሆኑ። አመሰግናለሁ ሁላችኋለሁ ውድ ጓደኞቼ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ ማለት ነው።